ሰላም ቤተሰቦቼ እንደምን አላችሁ? በዚህ አጭር ቪዲዮ የፖፖ ላይቭን በስልክ ቁጥራችሁ ብቻ ተጠቅማችሁ እንዴት መመዝገብ እንደምትችሉ አሳያችኋለሁ። ስለዚህ ወደ ቪዲዮ ከመሄዳችን በፊት ቪዲዮን ላይክ እንደዚሁም ደግሞ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉና ለሌሎችም እንድታጋሩልን በአክብሮት ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ሎጊን ዊዝ ፌስቡክ ከሚለው ታች በኩል ቀስት አለች። ቀስቷን አንድ ጊዜ ከፈት ስታደርጓት የስልክ አማራጭ ያመጣላችሁ። ስለዚህ እዚህ ጋር የስልክ ምልክቷን አንድ ጊዜ ክሊክ ታደርጉታላችሁ። አክሴፕት በሉት። ያው ባይ ዲፋልት ኢትዮጵያ ውስጥ መሆናችሁ ያውቀዋል ማለት ነው። ደግሞ ሌላም ሀገር ከሆናችሁ ያላችሁበት ሀገር ነው የሚያመጣላችሁ። ካልሆነም ደግሞ ሰርች አድርጋችሁ ያላችሁበት ሀገር ኮድ ታመጡለታላችሁ ማለት ነው። ያንን ካደረጋችሁ በኋላ እንደምታደርጉት ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥር ካስገባችሁ በኋላ ኔክስት በሉት። ስለዚህ እዚህ ጋር እየተመዘገበው ሰው ነው ወይስ ሮቦት ነው የሚለው ቼክ ለማድረግ ይሄኛው ፐዝል ድራግ እንድታደርጉ ይጠይቃችኋል። ከታች ይዛችሁ ቀስ ብላችሁ ከላይ ካለው ጋር ትገጥሙታላችሁ። እዚህ ለመመዝገብ ዋትሳፕ ላይ ኮድ ይልክላችሁ። ከዛ ከላይ የተላከላችሁን ኮድ ካስገባችሁ በኋላ ከታች ደግሞ የራሳችሁን ፓስወርድ ክሬት ታደርጋላችሁ። ፓስወርዱ ክሬት በምታደርጉበት ጊዜ ጠንካራ የሆነ ፓስወርድ መሆን አለበት። ካስገባችሁ በኋላ ኔክስት ትሉታላችሁ። ከዛ ቀጥሎ እዚህ ጋር ፐርሰናል የሆኑ ዳታዎች አሉ። ስለዚህ ኤዲት ማድረግ ትችላላችሁ። ከላይ የሰው ምልክት ያለው ላይ የፕሮፋይል ፒክቸራችሁን ታስገባላችሁ። ፒክቸራችሁ ካስገባችሁ በኋላ እዚህ ጋር ስማችሁን ማስተካከል ትችላላችሁ። እዚህ ጋር ስማችሁ ነው። ከዛ ደግሞ የተወለዳችሁበት በርዝ ዴት ነው የሚጠይቃችሁ፣ እሱንም ትሞላላችሁ። ከዛ ደግሞ ያው ጾታችሁን የምትመርጡት እዚህ ጋር ወንድ ከሆነ ወንድ፣ ሴት ከሆነ ሴት። እዚህ ጋር በደንብ ጥንቃቄ ማድረግ አለባችሁ። ወንድ ከሆነ ወንድ፣ ሴት ከሆነ ሴት ነው ትክክለኛ መረጃችሁን መሙላት ያለባችሁ። ኋላ ላይ የፊት አሻራ ስለምትሰጡ በዛ ስለሚለያችሁና እያንዳንዱ ሰው ወንድ ከሆነ በወንድ አካውንት፣ ሴት ከሆነ ደግሞ በሴት አካውንት መክፈት ስለሚኖርበት እዚህ ጋር በደንብ ጥንቃቄ አድርጋችሁ ትክክለኛ የሆነ ጾታችሁ መሙላት ይጠበቅባችኋል ማለት ነው። ስለዚህ ሴቶች ከሆናችሁ ፊሜል የሚለው ጋር ክሊክ ታደርጋላችሁ ማለት ነው። ከዛ ደግሞ ሰሚት ማለት ነው። ስለዚህ አሁን ባያችሁት መሰረት በቀላሉ የስልክ ቁጥራችሁ ብቻ ተጠቅማችሁ ፖፖ ላይቭ ላይ ተመዝግባችሁ። ስለዚህ በዚህ መልኩ ተመዝግባችሁ ከጨረሳችሁ በኋላ ሁለት ነገሮች ታስተካክሉና ቀጥታ ስራችሁ መጀመር ትችላላችሁ ማለት ነው። በተለይ ሴቶች ከሆናችሁ ልክ ከተመዘገባችሁበት ጊዜ ጀምሮ ወዲያውኑ ላይቭ መግባት ይኖርባችኋል። ስለዚህ እነዚህ ሁለት ነገሮች ለማስተካከል ምንድነው የምታደርጉት? ከታች የአምፖል ምልክት አለች። እሷን አንድ ጊዜ ክሊክ አድርጓት። ልክ ፕሮፋይላችሁ ወዳለበት ጋር ይወስዳችኋል። እዚህ ጋር ከወሰዳችሁ በኋላ የምታደርጉት ምንድነው? ሁለት ነገሮች የምታደርጓቸው ምንድነው? አንደኛው የፊት አሻራ መስጠት አለባችሁ። ሌላኛው ደግሞ ኤጀንሲ መሙላት ይኖርባችኋል ማለት ነው። ስለዚህ የፊት አሻራችሁን ለመስጠት ኤዩቲ የምትለውን አንድ ጊዜ ክሊክ ታደርጉና ከዛ ፌስ አውተንቲኬሽን የሚለው ላይ ጎ የሚለውን ክሊክ አድርጋችሁ የፊት አሻራችሁን እዚህ ጋር ትሰጣላችሁ። ሌላ ማድረግ የሚጠበቅባችሁ ምንድነው? በኤጀንት ስር መመዝገብ ይኖርባችኋል። በኤጀንት ስር ለመመዝገብ የምታደርጉት ምንድነው? ማይ ኤጀንሲ የሚለው ላይ ትሄዱና ክሊክ ታደርጋላችሁ። ከዛ ደግሞ የኤጀንት አይዲ እንድታስገቡ ይጠይቃችኋል። ከዛ የኤጀንት አይዲውን እዚህ ጋር በሚጠይቃችሁ መሰረት ታስገባላችሁ ማለት ነው። እናም የኤጀንት አይዲ በምትሞሉበት ጊዜ ከኛ ጋር ለመስራት ፈቃደኛ የሆናችሁ ሰዎች የእኛን የኤጀንት አይዲ 47 34 73 44 አድርጋችሁ በመሙላት ከኛ ጋር አብራችሁ መስራት ትችላላችሁ። ስለዚህ የፊት አሻራ ከሰጣችሁና በኤጀንት ስር ከተመዘገባችሁ በኋላ ሪዋርድ የሚለው ጋር ክሊክ ስታደርጉት ከዛ በየቀኑ የምትሰሯቸው ስራዎች ምን ምን እንደሆኑ ያስቀምጥላችኋል ማለት ነው። በተለይ ሴቶች የመጀመሪያ 7 ቀናት በእያንዳንዱ ቀን ለ2 ሰዓት ላይቭ ስትቀመጡ እስከ 10,000 ፖይንት ማግኘት ትችላላችሁ ማለት ነው። ስለዚህ እሱ መስራት ይኖርባችኋል። ወንዶች ደግሞ ፓርቲ ጋር በመሄድ ሰዎች ወዳዘጋጁት ወንበር ላይ ቁጭ በማለት በየቀኑ እስከ 200 ኮይን ትሰበስባላችሁ። በተጨማሪም ትሬዠር ቦክስ የሚባል አለ። በተቀመጣችሁበት ቦታ ላይ በየ5 ደቂቃ ልዩነት ይሰጣችኋል። ያንን እየሰበሰባችሁ ኮይናችሁን ታሳድጋላችሁ ማለት ነው። ኮይናችሁ አሳድጋችሁ ኤክስቼንጅ ስታደርጉ በዛው ሌቭላችሁ ያድጋል። ወደ ሌቭል 5 ስትደርሱ ልክ እንደ ሴቶች እናንተም ላይቭ መግባት እንደዚሁም ደግሞ ፓርቲ ማዘጋጀት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ አድርገን በቀላሉ በዚህ አፕ አማካኝነት ኮይን እየሰበሰብን እንደዚሁም ደግሞ ፖይንታችን አጠራቅመን ገንዘብ መስራት እንችላለን ማለት ነው። ስለዚህ ከኛ ጋር መስራትና ተጨማሪ ማብራሪያ የምትፈልጉ ሰዎች በቴሌግራም ቻናላችን አማካኝነት አግኙን።
እዚሁ ላይ እናስቀምጥላችኋለን። በተጨማሪም በዚህ ጋር ሰርች የሚለው ጋር ትሄዱና የፖፖ ላይቭ አይዲያችንን 47 34 73 44 አስገብታችሁ ሰርች በማድረግ ቀጥታ እኛን ማግኘት ትችላላችሁ። በላይቭም በፓርቲም ተጨማሪ መረጃዎች እዚህ ጋር ስለምንሰጥ አብረን በጋራ ሆነን መስራት እንችላለን ማለት ነው። እሺ ቤተሰቦቼ ቪዲዮን ይሄን ይመስላል። ቪዲዮን ላይክ በማድረግ የዩቲዩብ ቻናላችን ሰብስክራይብ ለሌሎችን በማጋራት እንድትተባበሩን በአክብሮት እጠይቃችኋለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ለነበረን ጊዜ ሁሉ እያመሰገንኩ መልካም ጊዜ እንደሆነላችሁ እመኛለሁ።